ሰላም ሰላም ፋሚሊ እንደምን ቆያችሁልኝ? ዛሬ ደግሞ በአንድ አጭር ትምህርታዊ ቪዲዮ መጥቼላችኋለሁ። ከዚህ ቀደም የሰራሁት ቪዲዮ ላይ የተለያዩ ኮሜንቶችን አይቼ ነበረ። ከኪቦርድ ወደ ፍላሽ ኦር ከፍላሽ ወደ ኪቦርድ በሚለው ቪዲዮ ላይ አንዳንድ አስተያየቶችን አይቼ ነበረ። ከኪቦርድ ወደ ፍላሽ ስላለን ከፍላሽ ደግሞ ወደ ኪቦርድ ስላለን የሚል አስተያየት አይቼ ነበረ። እንደዛ ሰርቼ ብዙም ያልተረዱ አሉና በደንብ ቪዲዮውን ተከታተሉ። እንዴት አድርጋችሁ ቮይስ እና ሬጂስትሬሽን ኦር የተለያዩ ስታይሎችን እንዴት አድርጋችሁ ከፍላሽ ወደ ኪቦርድ ከኪቦርድ ደግሞ ወደ ፍላሽ እንደምጭኑ ሰርቻለሁ። ከዚህ ቀደም የሰራሁት ቪዲዮ ሄዳችሁ ተከታተሉ። ዛሬ ደግሞ ሌላ ኮሜንት የተሰጠኝ ምንድነው እንዴት አድርገን ነው በፍላሽ የምንጫወተው እኛ ጀማሪዎች እንዴት አድርገን ነው በፍላሽ የምንጫወተው የሚለውን አሳያችኋለሁ። በጣም ቀላል ነገር ነው፣ ግን ጀማሪዎች እንደ ጅማሬ አንዳንድ ላታውቁ ስለምችሉ ዛሬ አሳያችኋለሁ ማለት ነው። እና ምን እናደርጋለን? በመጀመሪያ እዚህ ዩዘር እዚህ ጋር ማለት ነው ኤክስፓንሽን ዩዘር የሚለው ላይ እንገባለን። አሁን እዚህ ጋር ዩዘር ላይ ነው ያለሁት፣ የኪቦርዱ ስታይሎች ምናምን ያሉበት ነው ያለሁት። ስለዚህ ወደ ፍላሽ ነው የተፈለገውና ምን ታደርጋላችሁ? እዚህ ታብ ላይ ትመጡና እዚህ የምትታየው ታብ ላይ እቺን ታቧን ወደ ጎን ታደርጎታላችሁ። አይታችኋል? ከዩዘር ወደ ዩኤስቢ መጣ። ያው ወደ ስታረጉ ዩዘር ይመጣል፣ ወደዚህ ስታረጉ ደግሞ ዩኤስቢ ላይ መጣ። ከዛ ምን ታደርጋላችሁ? እኔ የምፈልገውን አንድ ስታይል ከፍታለሁ። እናንተ ካስቀመጣችሁበት ፎልደሩን ታውቃላችሁ። ትገቡና ለምሳሌ እኔ አንድ ስታይል መረጥኩ። ከዛ ያው እንደዚህ አድርጋችሁ መጠቀም ትችላላችሁ። ሌላው ደግሞ እንዴት አድርገን ነው አሁን ለምሳሌ ሬጂስትሬሽን ቮይሶችን የምንመርጠው ምን ላይ ገብተን ነው የሚሉ አንዳንድ ጥያቄዎችም ደርሰውኛል። ምን ታደርጋላችሁ? እዚህ ተመታዩት ሬጂስትሬሽን ሜሞሪ የሚል አለ። ከ1 እስከ 8 ቮይሶች አሉ። እዚህ ጋር ምን ታደርጋላችሁ እናንተ? እዚህ ሬጂስት ባንክ ሰሌክት የሚል አለ። እዚህ ጋር ማይነስ እና ፕላስ አለ። ምን ታደርጋላችሁ? ሁለቱንም እኩል ትጫኑታላችሁ። ይኸው እኩል ስትጫኑት በቃ ወደ እናንተ ወደ አስቀመጣችሁበት ሬጂስትሬሽን ይወስዳችኋል ማለት ነው። ፎልደሩን ካወቃችሁ ፎልደሩን ሰሌክት አድርጋችሁ መጠቀም ትችላላችሁ ማለት ነው። ፎልደሩን ሰሌክት አድርጋችሁ መጠቀም ትችላላችሁ፣ ያስቀመጣችሁትን ቮይስ ማለት ነው። እዛው እዚህ ሰሌክት አድርጋችሁ ያው አሁን ዩኤስቢ ላይ ነው ያለው፣ ኦር ደግሞ ወደ ዋናው ኪቦርዱ ላይ ያሰራችሁት ለማግኘት እቺን ዩዘሯን መቀየር ነው። በቃ ዩዘሯን ቀይራችሁ እዛ ውስጥ ካስቀመጣችሁበት ያው እዚህ ጋር ፈልጋችሁ የመረጣችሁትን ሰሌክት ታደርጋላችሁ። ኦር ደግሞ በሌላ መንገድ እንዴት ትገባላችሁ? እዚች ጋር ጄ ፓርት ምትላለች፣ አይታችኋል? እዚች ጋር የጄ ፓርቷ እዚች ጋር ያው ሬጂስት ምትላለች እና እሷን ስነኩ ቀጥታ ይወስዳችኋል። ኦር ደግሞ አሁን የተለያዩ ቮይሶችን ሰሌክት ለማድረግ አሁን መልቲፓድ ደግሞ ለመክፈት ለመጫወት የፈለጋችሁ እዚህ ጋር ምን አለ? መልቲፓድ ኮንትሮል የሚል በተን አለ። ምን ታደርጋላችሁ? እዚህ ጋር ሰሌክት ምትል በተን አለች። እዚህ ስትነኩ ወደ ኪቦርዳችሁ ይወስዳችኋል። እናንተ ዩኤስቢ ላይ ያስቀመጣችሁትን ሰሌክት አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ ካስቀመጣችሁበት ትመርጡና ከዛ እዚህ ጋር መጠቀም ትችላላችሁ። ኦር ደግሞ እዚህ ጋር እንደምታዩት አይ የምትለው ስትሬት መልቲፓድ የሚል አለ። እሷን አይን ስትነኳት ወደ መልቲፓድ ይወስዳችኋል። እናንተ ከዛ አንዱ መርጣችሁ መጠቀም ትችላላችሁ ማለት ነው። በዚህ መሰረት መጠቀም ትችላላችሁ። ኦር ቮይሶችን ሴሌክት ለማድረግ ከፈለጋችሁ እዚህ ጋር ይኸው ራይት ዋን ሚል ቮይስ አለ። ከዛ መርጣችሁ አፕ ብላችሁ የተለያዩ ቮይሶችን ፒያኖ፣ ኢፒያኖ የተለያዩ ቮይሶችን መርጣችሁ መጠቀም ትችላላችሁ። ይሄ ማለት ራይት ዋን ላይ እዚኛው ላይ ነው ሴሌክት የሚደረገው። ራይቱ ላይ ደግሞ ሴሌክት ለማለት ይኸው እዚህ ጋር ቀጥታ ራይቱን ሴሌክት አድርጋችሁ የተለያዩ ቮይሶችን መጠቀም ትችላላችሁ። እዚህ ጋር ደግሞ አፕ ትላላችሁ ማለት ነው። ወደ ላይ ለመውጣት አፕ ትሉና እዛ ውስጥ ፈልጋችሁ መጠቀም ትችላላችሁ። ኦር ደግሞ በዚህ ካልፈለጋችሁ እዚህ ጋር ራይት ዋንን ሴሌክት አደርጋላችሁ። ከዛ ከዚህ መምረጥ ትችላላችሁ ቮይሶችን ማለት ነው። ራይት ዋን መርጣችሁ የፈለጋችሁትን ቮይስ ትነካላችሁ። እዚህ ጋር ራይቱን ነክታችሁ የፈለጋችሁትን ቮይስ ትመርጣላችሁ። ሌላው ደግሞ የተጠየቁት ጥያቄ ምንድነው? እንዴት አድርገን ነው ኮርድ ቦታ ላይ የተለያዩ እዚህ የኮርድ ቦታ ላይ የተለያዩ ቮይሶችን የምንጠቀመው የሚያምሩ ኮርዶች ለማጀብ ሚል ጥያቄ ጠይቄያለሁ። እና ምን ታደርጋላችሁ? እዚህ ጋር ሌፍት ምትል በተናለች። ከዛ እሷን እዚህ ትነካላችሁ። ከነካችሁ በኋላ እዚህ ኢፒያኖ ውስጥ ገብታችሁ ለኮርድ የሚሆኑ ቮይሶቹን ትመርጣላችሁ ማለት ነው። አሁን ለምሳሌ እኔ አንዱን ልምረጥ።
እዚች ጋር ያለችው መረጫ ላይ መጀመሪያን ከዛ ምን ታረጋላችሁ? እቺን ታበራላችሁ። እቺን ታበሩና ምን ታረጋላችሁ? ቀጥታ እዚህ ጋር ኮርድ መያዝ አይታችኋል። የፒያኖ ሰሌክት አደረገልኝ። ኦር ደግሞ የተለያዩ ፓዶችን ከፈለጋችሁ እዚህ ውስጥ ይኸው ኮርድ ኤንድ ፓድ ሚል አለ። አናሎግ ፓርት ነካላችሁ። እዚህ ጋር እንደምታዩት አናሎግ ፓርት ነካላችሁ። ከዛ በኋላ በኮርዱ ቦታውን ፓድ መጥቷል ማለት ነው። ኦር ደግሞ ኮርዱ እንዳያቋርጥ ከፈለጋችሁ ደግሞ እዚች ጋር ሁለተኛዋን ታበራላችሁ ማለት ነው። ሌፍት ሆልድ የምትለዋን ታበራታላችሁ። ከዛ ኮርድ ሲስ አይቆምም። ኮርድ ሲቀይሩ ግን ይቀይራል። እና በዚህ መሰረት መጠቀም ትችላላችሁ ማለት ነው። ለጀማሪዎች እንደ ጀማሪ ለማታውቁት አንዳንድ ነገሮች አሳይቻችኋለሁ። በቀጣይ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። የተለያዩ ነገሮችን እንድሰራላችሁ አዳዲስ ነገሮችን የምፈልጉ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ደግሞ በአዲስ ቪዲዮ እንገናኛለን። ተባረኩልኝ።